አሁን እነዚህ ወመኔዎቹ በየደብሩ ያሉት ሰዎች ታውቃቸዋለህ ምንድነው ሲሉት ሂሳብ ሹም ነኝ ይላል ምንድነው ስትለው ጻፊ ነኝ ይላል ምንድነው ስትለው እንዲህ ነኝ ይላል እቺ ሳለቃስ ከሆነ መቼስ እንግዲህ የሚደረግ ሐነም እንቆምበት እንኳን ከለከሉን ነው አሁን እየተውን ነው ሄደን ሰውነታችን አበሳጭተን ከመንመጣ ቆመን ደሞ እንደኛ አብረው ቢቆሙ ደስ ይላል ማታ አብረው እንደሚቆሙ ደስ ይላል ጧት መተውኛ 24 ሰዓት ያገለግልንበትን ቦታ አስፈንጥረው በዚያ ተይጠውና አሁን ሙያ ሞልቶ ነበር ግን ሊቃውንቱን አላስገለግላቸው ያለ ይሄ ነው አንዱ የድጓ መምህር ያቋቋመ መምህር 18000 ብር እየተከፈለው የጻፊ ያለቀው ምናምን ተብሎ 15000 ብር የድጓ መምህሩን ያላበል ይከሰጣል ለድጓ መምህሩ 800 ብር አበል ስጥ የተባለ እንደሆነ እነሱ ገንዘቡ ይጎላል